በቻይና ልማት ባንክ በተገኘ 6 ቢሊዮን ብር የተገነባው የኦሞ-ኩራዝ ቁጥር 3 የስኳር ፋብሪካ በጠቅላይ ሚኒስትር ዶክተር አሕመድና በኤርትራው ፕሬዝዳንት ኢሳይያስ ተመርቆ ስራ ጀመረ። ኦሞ-ኩራዝ ቁጥር 3 በቀን 12000 ቶን ሸንኮራ አገዳ በመፍጨት 10000 ኩንታል ስኳር የማምረት አቅም አለው። ፋብሪካውን የመረቁት የኢፌዴሪ ጠቅላይ ሚኒስትር ዶክተር አሕመድ ቦታው የበርካታ ኢትዮጵያውያንን ህይወት የሚቀይር እምቅ ሀብት እንዳለው ተናግረዋል። የኢትዮጵያ ህዝብ ባለፉት ጥቂት ወራት ሜጋ ፕሮጀክቶቻችን እንደተጀመሩ የማይቀሩ እንዳሰብናቸው ሐሳብ ነው እንደማይቀሩ የተለየ አመራር ሰጥተን እንደምንጨርሳቸው በገባነው ቃል መሰረት ዛሬ እነሆ አንዱ ትልቁና ለሁላችንም ኩራት የሚሆነው ፋብሪካ በዚህ መልኩ ሊመረቅ ችሏል። በተቀሩት ሜጋ ፕሮጀክቶችም መሰል አመራር በመስጠት አንድም ነገር ሳይንጠባጠብ ወደ ልማት እንዲገባ ከቦርድ አባላት ከስራ አመራር ከሚሰጡ የኮርፖሬሽን ኃላፊዎች ከሁሉ በላይ እንደናንተ አይነት ብርቅዬ ወጣቶች ኢትዮጵያውያንን በመያዝ ጉዟችን ወደፊት ልማት ሰላም ብቻ እንደሚሆንና ወደ ኋላ ሊጎተን የሚችል ኃይል እንደሌለ በድጋሚ ለማብሰር ፈልጋለሁ። አያይዘውም ባለፉት 6 ወራት የተጀመሩ ሜጋ ፕሮጀክቶች ዳር እንዲደርሱ ጥረቶች ከያጣጫው እንደቀጠሉ ጠቁመዋል። በዚህ ኦሞ አካባቢ የተሰራው ግዙፍ ፋብሪካ ቁጥር 1 ቁጥር 2 ቁጥር 3 እና ቁጥር 4 ከ20 ቢሊዮን ብር በላይ ኢንቨስት የተደረገባቸው በኢትዮጵያ ውስጥ ለ65 ዓመት የቆየውን የስኳር ኢንዱስትሪ የማምረት አቅም በእጥፍ የጨመሩ ገና የጀመርናቸው እንጂ ሰፋፊ ኢንቨስትመንት ለማድረግ የሚያስችል ሰፊ ቦታ፣ ውሃ፣ የሰው ኃይል ከሁሉ በላይ ደግሞ በተግባር ተምሮ ሰልጥኖ የተዘጋጀ ኃይል ያለበት በመሆኑ የስኳር ፍላጎት በኢትዮጵያ ብቻ ሳይሆን በመላው አፍሪካ በሌላውም ዓለም እያደገ ስለሆነ እኛ ያለንን ፖቴንሻል አስፍተን ስኳር፣ ሰሊጥ፣ ሩዝ፣ በቆሎ፣ ስንዴ በማምረት የምግብ ፍላጎታችንን ለማሟላትና የኢምፖርት የምናደርጋቸውን የምግብ ግብዓቶች ለማስቀረት እንዲሁም ኤክስፖርት በማድረግ የውጭ ምንዛሪ እጥረቶቻችንን ለመቀነስ ሰፊ ዕድል የሚሰጥ 100 ኪሎ ሜትር የሚጠጋ የመስኖ ካናል መዘርጋት የቻልንበት በሺዎች ሄክታር የሚቆጠር ቦታ በመስኖ ማልማት የቻልንበት እንደዚህ አይነት ግዙፍ ፋብሪካ ተክለን ውጤታማ መሆን የቻልንበት በብዙ የተማርንበት ለወደፊት ጉዟችን በር የቀደደ በመሆኑ መላው የኢትዮጵያ ህዝብ እንኳን ደስ ያላችሁ እንኳን ደስ ያለን ማለት ፈልጋለሁ። ፋብሪካውን የቻይና ኩባንያ ተረክቦ መስራት የጀመረው በ2008 ዓ.ም ሲሆን አሁን ወደ ምርት መግባቱ የስኳር ፋብሪካዎችን ቁጥር 8 አድርሶታል። ፋብሪካው በተቀመጠለት ደረጃ እንዲሰራ 10000 ሄክታር መሬት ላይ ሸንኮራ አገዳ ማልማትን የሚጠይቅ ሲሆን አሁን ላይ በ2000 ሄክታር መሬት ላይ የሸንኮራ አገዳ ተከላንም አካሂዷል። ይህ በእንዲህ እንዳለ ከጠቅላይ ሚኒስትር ዶክተር አሕመድ ጋር በመሆን የኦሞ-ኩራዝ ቁጥር 3 የስኳር ፋብሪካን መርቀው የከፈቱት የኤርትራው ፕሬዝዳንት ኢሳይያስ ኢትዮጵያ የገነባቸው የስኳር ፋብሪካ ለጎረቤት ሀገራት ጭምር ምሳሌ መሆን የሚችል ነው ያሉት። ለዚህ የሆኑ የራይናዮ አቢ ፕሮጀክት ዛሬ ያየነው ትልቅ ፕሮጀክት ለኛ ለኤርትራውያን ትልቅ ምሳሌ ይሆናል። በተለይ ጎረቤት ሀገራት ከዚህና ከሌሎችም ኢትዮጵያ ከምትገነባቸው ፕሮጀክቶች ልምድ መውሰድ ያስችላል። በኢትዮጵያ ያለው ልማት እድገትና ብልጽግና እኛም ለቀጣይ ለልማት የሚያነሳሳን ነው። ለወደፊት እኛም የምንገነባቸው መሰል ፕሮጀክቶች ስላሉ ከዚህ ፋብሪካ በርካታ የምንወስዳቸው ተሞክሮች አሉ። እንኳን ደስ አላችሁ ለማለት ፈልጋለሁ። ከኢትዮጵያ ቴሌቪዥን በቀጥታ እየተላለፈላችሁ የሚገኙ ዜናዎቻችን አሁንም እንደቀጠሉ ናቸው። ወደ ውጪ ዜናችን ተሻግረናል። ከአንድ ዓመት